ሰላም የእግዚአብሔር ቤተሰቦች የጌታ ቤተሰቦች እንደምናችሁ ባላችሁበት የእግዚአብሔር ሰላም የእግዚአብሔር ጸጋ ዘወትር ይብዛላችሁ። ዛሬ ወደ እናንተ አንድ የምስራች ይዤ መጥቻለሁ። ያን መልእክት ወደ እናንተ ለማድረስ የመጣው በፊታችሁ የቀረብኩት የኔ ወንድማችሁ ሙዚቀኛው ታምራት እያሱ ነኝ። ያ የምስራች ወደ እናንተ ለማስተላለፍ የመጣው ነገ መስከረም 29 ሐሙስ ከቀኑ 10 ሰዓት ጀምሮ በማልሸኮ ቤትን አጥበላ ልዩ የሆነው የክርስቲያን ወጣት ተማሪዎች እንኳን በደህና መጣችሁ ፕሮግራም ተዘጋጅቷል። ያ ፕሮግራም ለተማሪዎች የተዘጋጀ ስለሆነ ብዙ ፕሮግራሞች እዛ ላይ ስለሚገኙ እግዚአብሔር ቃል በኃይል ይሰብካል። እግዚአብሔርን በአምልኮ ከምንወደው ዘማሪዎች ጋር ከፍ የምናደርግበት ይሆናል። ብዙ የተለያዩ መንፈሳዊ ግጥሞች፣ መንፈሳዊ ጭውውቶች ይቀርባሉ። ከተጋባዥ ከተላላቅ ቢሮዎች መንግስትን የሚያገለግሉ መጥቶ ለተማሪዎች በቂ የሆነው ምክር ይሰጣሉ። በዛ ሰዓት ላይ ተማሪዎች ተገኝታችሁ ይህን በረከት እንድትካፈሉ በሸኮና በአካባቢ ከተለያየ ከገጠር አካባቢ መጣችሁ በሸኮና አካባቢ ሆኖ ትምህርታችሁን የምትከታተሉ ተማሪዎች በዚህ ተገኝታችሁ ይህን ድንቅ የሆነ በረከት ስለናንተ ስለተዘጋጀ እንድትካፈሉ በጌታ ፍቅር ተጋብዛችኋል። በእለቱ ድንቅ ጊዜ ይኖራል። እንዳትቀሩ ጓደኞቻችን በመጋበዝ በሸኮና አካባቢ ያላችሁ ቅዱሳኖች አባት ወጣቶችም ያ በፊትም የነበሩ ተማሪዎች እናንተም ሁላችሁም ተጋብዛችኋል። መጣችሁ ይህን በረከት እንድትካፈሉ በጌታ ፍቅር ተጋብዛችኋል። በዛ ቀን ተጋባዥ እንግዶቻችን ይገኛሉ። ጌታን ከፍ እናደርጋለን። የክርስቶስን ቃል በኃይል ይታወጃል። ጌታን በዝማሬ ከፍ እናደርጋለን። እንድትመጡ በጌታ ፍቅር ተጋብዛችኋል። በፕሮግራሙ ቀን እንገናኝ። ሻሎም። ሃሌሉያ ሃሌሉያ። እንኳን ደስ አላችሁ። እኔም በዛ ስፍራ ላይ ይገኛሉ። ከተለያዩ የተጋበዙ እንግዶችም ይመጣሉ። እግዚአብሔር ድንቅ ጊዜ ይሰጠናል። መቅረት አይቻልም። እንወዳችኋለን። ተባረኩ። ሻሎም።